ሰበር ዜና አሁን ተሰምቷል። ቲክቶከሯ ኢዲዲያ ነጻነት ወይም ናዮ ትናንት ምሽት 11 ሰዓት ላይ ከቃሊቲ ጤና ጣቢያ ሪፈር ተደርጋ በጋንዲ ሆስፒታል የገባች ሲሆን ዛሬ ሚያዝያ 18 ከቀኑ 5:30 3.30 ኪሎ ግራም የሚመዝን ወንድ ልጅ ከነቃጭሉ በሰላም ተገላግላለች። በዓለማችን የመጀመሪያው የተባለው የስፐርም ሬስ ወይም ደግሞ የወንድ የዘር ፈሳሽ ውድድር ተካሂዷል። ይሄም የምትመለከቱት ልጅ አሸናፊ ሆነ። እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም። ይኸውልሽ ዳጊ ፈጣሪ ምስክሬ ልጅ ፓፒ በህይወቱ ትልቁ ፍርሃቱ ምንድነው? ከህይወት ባጠቃላይ አግኝቶ ማጣት በጣም ከባድ ነገር። 3 2 1 ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ሁሉ ሰላም አይደለ? እስቲ ዛሬም እንግዲህ እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ሀሳብ አስተያየቶቻችንን እንሰጣለን። እንግዲህ የሚያናድር ነገር ካለ እንናደዳለን፣ የሚያዝናና ነገር ካለ እንናደዳለን፣ እስቲ የሚያስተምር ካለ ደግሞ እንማራለን ማለት ነው። ግን ያው ሁላችሁም እንደ ሁልጊዜው ቪዲዮን ከመጀመራችሁ በፊት ላይክ ታደርጉልኛላችሁ። እናንተ ላይክ ስታደርጉልኝ የኔ ቪዲዮ ብዙ ሰው ጋር እንዲደርስ ያደርገዋል። ስለዚህ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብም እያደረጋችሁ ካልሆነ ከምታይ ሰብስክራይብ አርጉና እንድትከታተሉኝ በትህትና ልጠይቃችሁ። እንግዲህ ወሬ አላብዛባችሁ፣ ወደ ቪዲዮቹ እንግባ። 1 2 3 4 5 3 2 1 እንዴ ምንድነው? ኬት ወዴት እንዲህ ይቻላል እንዴ? ባለፈው ያቺን ኧረ ተው እንዲህ ይቻላል? ሪኮ ይሄ ሜካፕ ሌላ ታሪክ ውስጥ ነው እናንተ። እኔ የማይገባኝ ነገር አለ። የሀበሻና የፈረንጅ ዶሮ አለ። የፈረንጅ ዶሮ በግ ነው በቃ ትይዘዋለህ ምናምን እና ያዘኝ ይላል ከፈለገ መጥቶ። የሀበሻው ምንድነው የሚሮጠው? ምንድነው ዝም ብሎ ቆይ ለምን ለ9 እና ለ8 ሆነ አትይዘው? የሀበሻ ነው ኮሊሶ ድረስ ነው ያሯሯጠኝ። አሁን በእግሬ ነው የተመለስኩት ኮሊሶ ድረስ። ለምንድን ነው እንደሚሆኑበት ምክንያት? የሚሮጠው እኮ እንደ ጀት እያለ በቃ እንዴ! እኔ እሱን ለመያዝ እገርዳለሁ እንዴ? አልችልም እኮ በቃ ይኸው እሱን ሲያቀብጠኝ ገዝቼ ገንዘቤን አጣው። በቃ ሉዝ አድርጌያለሁ። ወሊሶ ያላችሁ ሰዎች እባካችሁ ኪሎንም ነው ሉዝ ብታረግ። አመሰግናለሁ። የሀበሻ ድሮች እኮ ቅመሞች ናቸው። ሰውነትም ስለሌላቸው ላጥ ነው የሚሉት። ድሮስ ቀጭን ሰውና ወፍራም ሰው እኮ ይሮጣል እንዴ? አይሮጥም እኮ። አንቺ ግን ቅመምን አጨምሪ ወዲሰዋል። ይመች። ለማንኛውም ጆጆ ምን ይሄንሽ ነው አንቺ? ሳታንዘላዝል ገደለኝ አለች ዮርዲ። እውነቷን እኮ ነው እንዴ! ዛሬማ ሜሉዬ መልበስ ነበር ብለሽ ነው የወጣሽው። እርግጠኛ ነኝ። እኔ የምለው ናይት ክለብ ላይ እንደዚህ የራቁት መንፈስ ግዴታ ነው ተብሏል እንዴ? ተብሏል እንዳልተባለ ማረጋገጫ አንድ እህቴ አለች ኤዱ እዩዋት እስኪ። ዋው እንደውም ለምንድን ነው ናይት ክለብ ውስጥ በሀበሻ ቀሚስ ምናምን የተለያየ እኮ የብሔር ብሔረሰብ አልባሳት አለ። ለምንድን ነው የምንለብሰው? በጣም እኮ ቆንጆ ባለቤት ይጀ እንደዛ ጥም ያለ ሽፍንፍን ያለ ምናምን ሽፍንፍን ስንል እኮ የምናምረው ምንድን ነው የሚያገላለጥ? ይገባኛል። ልፋታችሁ፣ ጥረታችሁ፣ ግረታችሁ ምናምን ለሙያችሁ ያላችሁ ክብር፣ ችሎታችሁ፣ ተሰጧችሁ ምናምን
ግን በዛ ላይ ትንሽ ያለባበስ ጨዋነት ቢኖረው በጣም መልካም ነው ባይነኝ። ይሄ ሀሳብ ከፍቅር እንጂ ከጥላቻ ወይም ከቅናት አይደለም። አንዳንድ ሰዎች ቀንተሽ ነው ምናምን እያላችሁ ምንጽፉ ሰዎች አላችሁ። ስነ ስርዓታችሁን ያዙ ነው ያልቀና። አይ በጣም እንትን አለችው ተገላለጠች እንጂ ያው ክለብ ላይ ደግሞ ሀበሻ ቀሚስ ብራሪ ያልሽው እንኳን አይሄድም። ከክለብ ጋር የሚሄድ ነገር አይደለም። ምክንያቱም ክለብ ያው እንደ ሀገራችንም ሲታይ ሀገርኛ ነገር አይደለም። ሀገርኛ ነገር ምንም የሚደረግበት ነገር የለም። ባህል ቤት ቢሆን እሺ፣ ግን በዚህ ልክ መገላለጥም ጥሩ አይደለም። ግን አሁን ያቺ ማን ነበረች ኤዱን ያለቻት እሷ ልጅ አሁን የለበሰችው አለባበስ አያምርም? በቃ እንደዛ ተለብሶ መስራት ይቻላል። እንግዲህ ቤኪ 4 ኪሎ እንግዲህ አግብቷል። ያራዳ ልጅ ማለት እንደዚህ ነው። በቃ በብዙ ነገር ሲጠበቅ እሱ ግን በቤተ ክርስቲያን በቅዱስ ቁርባን ነው ስርዓተ ጋብቻውን የፈጸመውና እስቲ ላይቭ ገብቶ ነበር ሰርጉ ላይ ማለት ነው። እዩት እስቲ ጋባጭ ኦር ሰምቲንግ ላይቭ ገብቼ 2300 ሰው ላይቭ ላይ ይከታተላል። ኢንፍሉዌንሰር ማለት ያረን 2300 ሰው ማለት እኮ አበበ ቢቂላ ስቴዲየም ስንት አበበ ቢቂላ ስቴዲየም ኧረ 2300 አበበ ቢቂላ ስቴዲየም ስማ አቤል አበበ ቢቂላ ስቴዲየም ስንት ሰው ነው የሚይዘው? ስንት ማን ነው ደግሞ 20 ይላል እንዴ? በዚህ ደረጃማ አበበ ቢቂላ ስቴዲየም አትናገሩት። ለማንኛውም ብቻ ቤኪ እንኳን ደስ አለ፣ እንኳን ለዚህ ያበቃ ለማለት በዚሁ አጋጣሚ እወዳለሁ። እና በገዚህ ጋር ተያይዞ አንድ ቪዲዮ አለ፣ እሱን ደግሞ ያሳቀኝ ነው፣ የዚሁ ከሰርጉ ጋር የተያያዘ ማለት ነው። Here I come. Here I come. እንዴት ትዝ አለ በእናትህ የነከስከው ልጅ ተመችተኛል። እንዴት ትዝ አለ በጣም እሷን ደግሞ መች ልክ ማድረግ ነበር ሚስቱን ማለት ነው። እና ደግሜ እላለሁ እኔ በጣም አኩርተኛል። በጣም ማርያምን በቃ እኔ ራሱ እግዚአብሔር ቢረዳኝ በእንደዚህ አይነት መንገድ ነው ሰርግን ማድረግ የምፈልገውና እየተማራችሁ ወጣቶች በቃ እንዲህ ነው። ሰበር ዜና አሁን ተሰምቷል። ቲክቶከሯ ኢዲዲያ ነጻነት ወይም ናዮ ትናንት ምሽት 11 ሰዓት ላይ ከቃሊቲ ጤና ጣቢያ ሪፈር ተደርጋ በጋንዲ ሆስፒታል የገባች ሲሆን ዛሬ ሚያዝያ 18 ከቀኑ 5:30 3.30 ኪሎ ግራም የሚመዝን ወንድ ልጅ ከነቃጭሉ በሰላም ተገላግላለች። ለቤተሰቦቿና ለአድናቂዎቿ እንኳን ደስ አላችሁ ማለት እወዳለሁ። መልካም ጊዜ። እንኳን ማርያም ማረችሽ፣ እንኳን በሰላም ተገላገልሽ። እኛማ ከዚህ በፊት ቪዲዮ ሰርቼላችሁ ነበር ከዛ ሀበሻ ምናምን የተወሰደንና በቃሊቲ ነው መውለድ የምትችለው ምንም የተለየ ኬስ ስለሌለ ወደ ጋንዲ አትሄድም ምናምን ተብሎ ነበር። እንግዲህ እሱ ውሸት ነው ማለት ነው ወይ ደግሞ ሐሳባቸውን ቀይረው ይሆናል። ብቻ እንኳን ማርያም ማረችሽ። ከዛ ለእናቴ ቤት ገዛውላት። ቆይ ግን በጣም እንትን አላለም። ፈጠነብኝ። ፕሮሰሱን ብሰማ ደስ ይለኛል። ትቀልዳለህ እንዴ? ፕሮሰሱን አልፈልግ፣ ቤቱን ነው ፈልገው። ገንዘብ አገኘሽ ቤት ገዛችላት። ምንድነው ፕሮሰሱ? ቆይ እስከ ቤት መግዛቱ ድረስ እንደዚህ ብላ አላስወራም ማለት ነው ወይስ የዛ ሰው? አይ በቃ ብሩን አላጠፋሁትም። ገባ ኦኬ አልነካሁትም። በቃ የሆነ ፕላን ነበረኝ። ከዛ ለእናቴ አጠራቅሜ ብሩ ምናምን ጌሚን ተጫውቼ ለእናቴ ቤት ገዛው። አንበስ ዛሬ አንዴ ላይ የምገባው እኔ ዛሬ ነው የምገባው። ሲጀመር ቤት ኪራይም ደርሷል። ቤት ነው ገዛ ዮናታን ላይቭ አካውንት እዚህ ጋር አለ። ፎሎ እያደረጋችሁት አበባ ነገር ምንም ነገር እንዳታረግ የለም ብለህ እዚህ ጋር ቴክስት ጻፍ። እሺ
ችግራል እንዴ? ለራስሽ ግን ምን አደረግሽ? እኔ በቃ በጣም ብዙ ጫማዎች ምናምን ገዛ ስለሚመስለኝ እኮ የደሃ ሜንታሊቲ ሰው ቤት ይገዛል ሽቶ ምናምን ምን ዋነሽ በእግዚአብሔር ምን ያህል ግንብቶኝ አንቺ ምን ውሻ ቢከራኪሮ አይንቆር ወዲያው ከአንዳንድ እንዴት እንደሚወጣለት አላውቅም። ግን ጃኒ አንበሳንሽ ማርያምን በቃ አደነኩሽ። አይደላችሁም ማለት አሁን አይደለም አላ አሁን ከረንት አላችሁምና ንገሪን እንዴት እንደተፈጠረ ምናምን። በሰዓቱ ብዙ ሰው ያውቃል እኮ ግን ደብቀውት ነው አይመስልም? አይደለም እንትን ነው የሚመስል አይ ቲንክ ኮንፊውዥን ነው። አንዳንድ ሰው ያውቃል፣ አንዳንድ ሰው ደግሞ ለጌም ይመስለዋል። ጣራ ያውቃል፣ ሰው ያውቃል፣ ሲጀመር የምር ያውቃል። እኛ አክቹሊ እንትን ኦፊሻል ማድረግ አልፈለግንም። ገባህ አይደለ? ግን ፍቅረኛ ማቾች ነበርን። ታዲያ እንዴት ሊያውቅ ይችላል? ያስታውቃል። አሁን እዛ ስንጣላ ምናምን የሆነ ሪአክሽናችን ምናምን አያስታውቅም? ያስታውቃል። ግን እኛ ገገምን። ገባህ? አልፈለግንም ነበረ ምናምን ነገር። እናንተ የፈለጋችሁ ታዲያ ገገማችሁ እንዴት ነው? እኔ አልፈለግም፣ ፕራይቬት ነው የምፈልገው። እሺ ገባህ? በሰዓቱ ፍቅረኛ ማቾች ነን ምናምን ብዬ መውጣት አልፈለግኩም። በዛ እንትን ውስጥ እሱ ሲፈልግ ነበረ። እሱ ኖርማል ነው ቢወጣም ባይወጣም ለሱ ችግር የለበትም። እኔ ግን አልፈለኩም ነበረ። ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ እና እንግዲህ ይሄ ጥያቄ ከባለፈው የመሳሳም ምናምን ቪዲዮ ወጥቶባቸዋል ነበር። ከሱ ጋር ተያይዞ ጠይቋት ነው ቤኪራኪሩ እና እንግዲህ ነበረን ሰው ያውቃል አለች። እንዴት ልናቅ እንችላለን? ይሄ የማይመስል መልስ ነው። ያስታውቃል ምናምን አናቅም። እንግዲህ አብዛኞቻችን እኔ በዙሪያ ያሉትም እኔም አላቅም ነበር። ብዙ ሰው አያቅም። ብዙ ሰው ቢያውቅ አይገረምም ነበር በዚህ በመሳሳሙ ቪዲዮ እና ጃኒሽ ይሁን ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሪ ሎጋች ለኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ። አረ ተው እሜቴ። ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፈንክቻ አይደለም የተጠቀ ይቀራል። እኔ ጉልበቴ መተዳደር ነኝ እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘፊ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድ ልጅ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው። ቃሪያን በ50 ሽንኩርቷን በ10 እነዚህ ጎረምሳ ጌታ ነው የሚጠብቃል። ኧረ ታኩር እንዴት እንደሚያምርበት ግን አይታችኋል? ከዚህ እንዴት እንደሚያምርበት አይታችኋል? ሲቪል የለውም እኮ በቃ ችግር እኮ። ኧረ ተው ምን እሺ። ፓፒ በህይወቱ ትልቁ ፍርሃቱ ምንድን ነው? ከህይወት በአጠቃላይ አግኝቶ ማጣት በጣም ከባድ ነገር። አግኝተህ አለማግኘት ይሻላል። ከናካቴው አለማግኘት ይሻላል። አግኝተሽ መጥፎ ልማድ ለምደሽ ወደ ኋላ መመለስ በጣም ከባድ። ስላየሁት ነው። ከዚህ በፊት የተወሰነ አግኝቼ አጥቻለሁ። ማንም አይደርስች። ሁሉም የራሱን ቢዝነስ ነው የሚያሯሩጥ። አንቺ ወደቅሽናሽ ባለሽ ሰዓት የሚያጎብድደው አብሮሽ ነው። ሌሎች ሰዓት ድረሽ ነው። ምናልባት ለአንድ ቀን ለሁለት ቀን አብሮሽ ልል ይችላል። ከዛ በኋላ ግን በቃ ቻሽሽ አደን ገፍተደ ቻሽን የሚቀር አግኝቶ ማጣት በጣም ከባድ ነገር ነው። አንዴ ማግኘት ከጀመርሽ አምሮሽን አስፍተሽ ቢዝነስሽን ማስፈተሽ እንዳትወጪ በ3 በ4 ቦታ መሄድ ከወደቅሽ ግን ድጋሚ ለመነሳት ትልቅ ፍርሃት እሱ ነው። ዋው ማርያም በጣም እውነቱን ነው። በእኔ ባይደርስብኝም በደረሰባቸው ሰዎች አይቼዋለሁ እና ብዙ ሰዎችም አውቃለሁ። አለማግኘት በጣም ነው የሚሻለው። በቃ
አግኝቶ ከማጣት አለማግኘት በጣም ነው የሚሻለው። ምንም እንዲህ የምንለው ነገር የለውም። በቃ ቁጭ አድርጎታል አንድ ብር ነው። አግኝታችሁ እንዳታጡ። በዓለማችን የመጀመሪያው የተባለው የስፐርም ሬስ ወይም ደግሞ የወንድ የዘር ፈሳሽ ውድድር ተካሂዷል። ይሄም የምትመለከቱት ልጅ አሸናፊ ሆነ። ይሄን ውድድር ያዘጋጁት 4 ቲኔጀሮች አሜሪካ ውስጥ የሚኖሩ ሲሆን 1.5 ሚሊዮን ዶላርም ለዚህ ነገር ብለው ሬዝ አድርገዋል ወይም ደግሞ አሰባስበዋል። ውድድሩም የተካሄደው ከሁለት ልጆች በተወሰደ 2 ሳምፕል ሲሆን በሴት ሪፕሮዳክቲቭ ሲስተም ወይም ደግሞ መራቢያ አካል ላይ ሞዴል ተደርጎ እየተሰራ የ20 ሴንቲሜትር ሬስ ትራክ ላይ ነው ውድድሩ የተካሄደው። ውድድሩ ላይቭ ስትሪም ነበረው፣ ኢንስታንት ሪፕሌይ ነበረው፣ ኢቭን ላይቭ ኦድ ሁላ ነበር። እንደምትመለከቱት እስከ $325,000 ድረስ ቤት ሲደረግ ነበር ወይም ደግሞ ቁማር ሲቋመሩበት ነበር። እና የሰዘን ካሊፎርኒያ ተማሪ የሆነው 20 ዓመቱ የሆነው ትሪስተን የዚህ ውድድር አሸናፊ ተብሏል። ይሄ የምትመለከቱት ልጅ ሬስትራኩ 100 ጊዜ በማይክሮስኮፕ ማግኒፋይ ተደርጓል። ከዛ በኋላ ወደ ካሜራ ተልኮ ከዛ በኋላ በ3D አኒሜሽን ሶፍትዌር ነው ይሄ የምትመለከቱት ምስል። ወይ ጉድ! ማያመጡብን ነገር የለም እኮ ገና። ወይ ጉድ! ምን እድሜ መስታወት ነው፣ ገና ማናየው ነገር የለም። እናንተ ብቻ ለመኖር ያብቃችሁ። ገና ብዙ እናያለን። ወይ ፈጣሪ! እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ፣ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን አስተኝቼ በጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው? አንዳንድ ሰው ምስጋና ጠብቆ ሳይመሰገን ሲቀር ያው ለራስ እጅ ይነሳል። ያስተዋልኩት ለራስ እጅ መንሳት ነው። ለትዳር ዋጋ መክፈል፣ ለቤተሰብ ዋጋ መክፈል በጣም ጥሩ ነገር ነው፣ የሚደገፍ ነገር ነው። በቃ ተለያያችሁ፣ ግን ስለ ጥሩነትህ ሚስት የነበረችዋ ሴት ብትመሰክር ሞር የተሻለ ነው። እኔ ያሳብ ግን አሁን ማስተላለፍ የምፈልገው መልእክት ምንድን ነው? አሁን እየተነሳች ያለችዋ ዳግማዊት የሆነ ሰው ማስፈራሪያ እየላከባት ነው፣ እያስፈራራት ነው። ገልሻለሁ፣ ልጄን ይንሳይ ምናምን እያለ እየማለ ነው። ሰውየው የቀልዴን ነው እየቀለድኩ ነው ምናምን ቢልም ነገ እቺ ሴት የሆነ ነገር ሆና ወይኔ እንዲህ ተብሎ ነበር ብሎ ከመሯሯጥ በፊት የሚመለከተው አካል ይመልከተው። በዙ እየተባለ ነው። ግን ለሰው አሁን ያልሽው ባልሽው ሀሳብ በጣም ነው ማለስማማ። ሰው እጅ እሷ ታወራለች፣ እሷማ አላወራችለትም። እሷማ ሰው ጋር አመለካከቱን በጣም መጥፎ አርጋ ነው ሁላችንም ጋር ያሳለችው። ግን እሱ ደግሞ በጣም ብዙ ቪዲዮ አየው አሁን በዚህ ንግግሩ ጉዳይ ማለት ነው። ይሄ እኮ ኃላፊነት ነው፣ ጥሩ የሚያስብልህ ነገር አይደለም ምናምን እያሉ ብዙ ሴቶች አየውና፣ እንዴ ሰው እኮ ኃላፊነቱን ሲወጣ ነው እኮ ጥሩ የሚባለው አይደለም እንዴ? ሌላ ምን ማድረግ ነበረበት ጥሩ ለመባል? አሁን ካላቸው ነገሮች ኃላፊነቱን ከመወጣት ውጪ ሌላ ምን ማድረግ አለበት? ኃላፊነቱን አለመወጣት ጥሩ መጥፎ ካስባለ ኃላፊነትን መወጣት ደግሞ ጥሩ ሊያስብል ነው የሚገባው። ኃላፊነቱን እየተወጣ እንዳለ ሲነግረሽ አንቺ ደግሞ ይሄ እኮ ምን ጥሩ አያስብልም ኃላፊነት ነው ይባላል? አይባልም እኮ። ኃላፊነትን አልተወጣህም ብለሽ አለቃቅሰሽ ደግሞ ኃላፊነቴን ተወጥቻለሁ ሲልሽ ደግሞ ጥሩ አያስብልም ግዴታ ነው ምናምን፣ እንዲህማ አይሆንም፣ አይደረግም። በእውነት በጣም ሚዛናዊና ምክንያታዊ ለመሆን እንሞክር። እሺ አዎ የሆነ ሰው እያስፈራራት ነው አሉና ዳግማዊትን፣ እስቲ እሱን ደግሞ እንስማ። ሲጀምር እንደዚህ ነበር። ያ ሁሉም ሰው በፍቅር ነው የሚጀምረው። ፍጻሜው ደግሞ የተበላሹ ነገሮች ስለነበሩ ሚስት እንደማይስተካከል አውቀው ነበረ። አልተሳካም። በፍቺ ነው የተጠናቀቀው። ዳግማዊት ከተፋታሽ በኋላ ምን አይነት ሁኔታ ሊልች የሚለው ደግሞ እኔ አንቺን ከተውኩ ማለት ነው እኔ ወንድ እንዳትይኝሽ እናሽን ድራሽሽን አጠፋለሁ። አታውቂኝም።
ይኸውልሽ ዳጊ ፈጣሪ ምስክሬ ልጄ ትሙት ዞያ ትሙት አንቺን ካላጠፋው እኔ ወንድ አይደለሁም። እሺ you will see እኔ ሳልነግርሽ ምን እኔ የነገርኩሽ እየጻፍኩልሽ ነው የማደርገው። እየጻፍኩልሽ ፖስት አሁን ድራሽሽን አጠፋለሁ እናት። በዚህ ጉዳይ እኔ ምንም ማለት አልፈልግም። እናንተ ምን ትላላችሁ? ኮሜንት ላይ አሳውቁኝ እና ደግሞ ለዚህ ቤት አዲስ ከሆናችሁ ፎሎ ማድረግ እንዳይረሳ። ያው እንግዲህ እኔም ሌላ ምንም ምለው ነገር የለም፣ ግን እሷ ደግሞ እንደዚህ አይነት መስፈራሪያ እየደረሰባት ነውና ኤፍራታ እንዳለችው የሚመለከተው አካል እንግዲህ ለሷም የሚመለከተውን ነገር ማድረግ ይኖርበታል። እንደዚህ የሚዘት ሰው በጣም ተፈልፍሎ ተገኝቶ መቀጣት አለበትና የሴት ልጅ ጥቃት በዚህ አጋጣሚ በጣም መቆም አለበት። በጣም የሴት በጣም የኛ የወንዶቹን ስም እየጠፋ ነው ያለውና በዚህ አጋጣሚ እንደዚህ የምታደርጉ ወንዶች ደግሞ እረፉ። በቃ ወንድነት ይሄ አይደለም። በቃ እንደው ፍቅር እንኳን ቢሆን በቃ ካልፈለገች አልፈለገችም ነው። በግድ የሚሆን ነገር የለም። በግድ አምጥታተስ ከዛ በኋላ ምንድነው የሚጠቅመው? አይሆንም እኮ ያስጠላል። ሹፍርና ተቀጥሬ ገና የመጀመሪያ ቀኔ ነው። እሺ ሹፍርና አይደለም የመጀመሪያ፣ እዛ የተቀጠርኩበት ቦታ አለቃዬ የመጀመሪያ ነው። ሰው ከቤቱ ሄጄ ጠዋት ፒክ አድርጌው መስሪያ ቤት ልጥለው ሄድኩኝ። ከቤቱ አንስቼው ትራፊክ መብራት ላይ ቆመናል። እንደዚህ ሰው ሲሻገር ዜብራ ላይ አንድ እንስት አለፈች ማለት ነው ከኋላቸው። ከዛ ጥጥ ብዬ ከመጨረሻ እስክትጠፍ ድረስ በእግዚአብሔር ስራ እየተደነኩኝ ቀና ስል ባዶ ሆኗል አስፋልት። አንድ መኪና የለም ከፊት ለፊቴ፣ ሁሉም ሄዷል። ለክፋት ሲሆን ከኋላ የሚቆም መኪና ሁሌ በክላክስ ያስጨንቅሻል። አላየኝ ይሁን አውቆ ይሁን ወይ ተንኮል ይሁን አላውቅም፣ አንድ ክላክስ ያደረገ ሰው የለም። ቸክ እና አልሰማህም ይሆናል። ውር ይላሉ መኪኖች። እንዴት ሌው አለቀ ጋቢናን የተቀመጠው እንዴት ዞሬ ሌው ከበረኝ ነው። ገና ሳልዞር ራሱ የአይኑ እንትን ይመታኛል፣ እዚህ ጋር ይሞቀኛል። ኮስተር ብዬ አስገብቼ መንገዴን ቀጠልኩኝ። ወደ ሁለተኛው አስፋልት ጋር ስንጠጋ ዞር ብዬ እስቲ እንደዚህ እንዳለ ከዛ እኔ ሁላ ልናደድ ነበር። ወንድ አይደለም እኔንም ምን ያሳያል ነበር። እግዚአብሔር ይፈርድስ አላሳፈረኝም። መስሪያ ቤት እንደደረስን መልቀቂያ የሰጠኝ በዚህ አይነት ይገለብጠኛል ብሎ መሰለኛል። በዚህ ተቀጠላል። በዚህ ከቀጠላል እንደሚከተኝ ብሎ ነው ቢራ አብርሃም ዘርፍ ደብዳቤ ጽፎ ሰጠኝ። በእንግሊዝኛ ነው አስተረጎምኩት። ስቴዲየም ዙሪያ ሄጄ እንዳትመጣ ነው። እንዴት እሱ ራሱ አለቃው ሂድ አይልም እንዴ? ጸጥሉ የሚሰማው የሚያዳምጠው አልኩኝ። የሚያየ እሱ ራሱ ውርደት ነው። እንደዚህ ቅሌት ግን አስባችሁታል? እንዲህ ስታይ ራሱ አይን ላይ መጋጠም እኮ ውርደት እኮ ነው። አስበው ወይኔ አንድ ብር አንተ ነውራም በአለጌ ናዮ ትንሿ ታራሚ፣ ትንሽየዋ ልጅ፣ ትንሽየዋ እርጉዝ፣ ትንሿ ባለ ልጅ ጥቂት በጠበጡ ከጓደኞቿ ጋር የህይወቷ ምዕራፍ ተቀየረ። እዛ ጋር ውረዱ አንወርድም። እንደ ሁሉም ወጣት የዛሬን ነው እንጂ ነገን አላሰቡም። ነገን አላሰበች ትንሿ ቆንጂዬ ያቺ ጽጌረዳ ናይ ውረጂ ሲሏት ያው ይስፋችሁ ብላ ምን አል ቢሆን ወርዳ ምን አለ ሰማዩስ ለዛሽ ቀን ባይዳምን የጋረዳቸው ጉም እንደ ጤዛ ቢተን ምን አለ ፀሐይ ብትወጣ ጉም ደመና ሸሽቶ ለትንሽ ደቂቃ ምን አልባ ይቀርበሽቶ ያቺ ትንሽ ቆንጆ ጽጌረዳ ምን አለ ለዛሽ ቀን በረራ ቢያመልጣት ብትቀር አርፍዳ ምን አለ ናዮዬ ያቺ ቀን ብታልፍሽ በእናትሽ ቅፍ ስር ቢሆነሽ ግዝናሽ ለትንሽ ነፍሰ ጡር ባንቺ እድሜ ላለች ሴት እንኳን ማረሚያና አይደለም የእናት ቤት። ነገሩ አታውቂም እድሜሽ መች ደረሰ። ደፋሪ ገዳዩ በነጻነት ወጥቶ ስንት ንጹሃን ሰው እንደበሰበሰ የእስር ቤት ግድግዳ መነጋገር ብችል ያስረዳችሁ ነበር ልክ እንደ መግባቱ መውጣቱ እንደማይቀር። ብቻ
ምጥሽ ቀላል ሆኖ ያጥሩ ሳሰማሽ እመቤቴ ማርያም ታዙርልሽና ይፍትሽን በጀርባሽ ላሳለፍሽው ስቃይ በትንሽዬ እድሜሽ የምትወልጃት ሕፃን ትሆንሽ መጽናኛሽ ከማዘን በስተቀር እኔ ምን ልጠቅምሽ የጭንቃ ማላጇ ድንግል ከነ ልጇ ከለላ ትሆንሽ። አሜን አሜን። እንደውም እግዚአብሔር ረድቷት አሁን ልጇን በሰላም ታቅፋለች። ወንድ ልጅ 3 ነጥብ ስንት ነው የተባለው? 3.30 ነው 3.60 ነው። እንኳን ማርያም ማረችሽ። ምን አለ ያቺ ቀን ብታል። አብይ ግን በቃ ሰው ባልጠበቀው አጋጣሚ ምን እንደሚሆን አያችሁ። ባልተጠበቀ ነገር በጣም በተራ ነገር እኮ አንዳንድ ነገሮችን እንደቀልድ ባለማሳለፋችን ምን ከፍለው ዋጋ ከባድ፣ በጣም ከባድ። አሚን ደግሞ ቲና ብራዘር አንዷ ደግሞ ዌስት ኮስት ብላ አልመጣችም። ዌስት ኮስት በጂ ኤኒባዲ ኤኒ ፔሽን ዊ አር ፕሮባቢሊቲ ማይ ማዘር ሌጀንድ ናት። በቃ ማዘር ሚ ቤቢ ሚ ላምካ ሚ አረ ተገረስ አወራህሉ ብራዘር ካንሲኝ ምርጥላ አይስሉ ዩ ስሎ ሞሽን ቤቢ ካምዱን ቤቢ አፕ ላይ ለበልህ እንዴ ስሎ ሲታፕ ዶክሜንት ጀለሲ our Gaza moon we are west coast yes ምንድን ነው ያላችሁት ብራዘር? አሁን ከዚህ ደገመው ብትለኝ እንኳን አልደግመውም። እናንተ ራሱ አትደግሙት አይደለም እኔ ማለት ነው። ዌስት ኮስት የባለፈው ቲኪታካ ምናምን ይመቻችሁ። ለማንኛውም ብራዘር ይመቻችሁ። ፊልም እንትን ላይ ገብቻለሁ ግን አልወጣም እንኳን አልወጣም። ማይ እንዲህ ይቻላል እንዴ? በኢየሱስ ይቻላል። አንድ ሰው የተናገረ ትልቅ ሰው የተናገረ ንግግር አለና መቼም ከአእምሮ አይወጣም። የሰው ልጅ እግዚአብሔር ፊት ተንበርክኮ የሚያለቅስበት ምክንያት አጥፍም መቼም ነው የማይወጣው ከልቤ ማለት በቃ ሌሎች ጠጠር ያለ ነገር ነው የተወረወረው። የሰው ልጅ እግዚአብሔር ፊት ተንበርክኮ የሚያለቅስበት ምክንያት አጥፍም ሌላ ምንም ኤክስፕላኔሽን አያስፈልገውም። በቃ የሰው ልጅ ምርር ብሎ አልቅሶ ፈጣሪ ፊት ሄዶ ካለቀሰብሽ ከባድ ዋይ አንድ ብር መቤቲን በጣም ስድቡን ብቻ አይደለም ማርያም ጡለበውን ብቻ አይደለም በጣም የልጅ በቃ ምክሮቹ አሁን አስተሳሰቡ ምናምን በጣም እኔ እየተመቸኝ ነው። ከቀልዱና ከብሽሽቁ ከስድድቡ ባሻገር ማርያም በጣም ቁም ነገረኛ ሰው ነው። ማርያምን በጣም ትችላለህ። በስመ አብ ሰው እንዳያለቅስባችሁ። የሰው እንባ በጣም መጥፎ ነው። ብትበደሉ ይሻላል እናንተ እንዳትበድሉ። መርማሪ ሆነ ከክረሽ ጋር ስትመደብ ሮዝመሪ 6 መርማሪ 6 ነኝ ዘገጁ አብዶ ከነፈንድሽ ተብሎ ሊወራ ሰርቅ እንድትልልሽ ልብሽ በኔ ቆራ ላይሽ ተገድጄ ወይ ቦስ ዛሬም እየተንከረፈፍክ ነው አይደለ? አረ ቦታዬ ላይ ነኝ እኔ ምንም ከማንም ጋር ከመርማሪ ስንዱ ጋር የተመደብኩት ቦታዬ ዝግጁ ነኝ እኔ። ትሰማኛለህ? ልክ እንደባለፈው ምስጠተ ስጋ ላይ ሆነ የሚሽን ፌል ቢያደርግ ወየውልህ። በዛ በሚያምረው ሽንጧ አዎ ልክ እንደ ሐረር ሰንጋ ስጋ ወዝቦዝ በሆነው ከንፈሯ የተሳለ እስኪመስል ድረስ ጉጭ ጉጭ ባለው ደረቷ ተመሰጠ ተጠርጣሪው አምልጥና አንተ እንግዲህ ልጅ ኧረ እኔ ምንም አልተመሰጥኩም። እኔ ስራዬ ላይ ነኝ። ይምጣ በእኔ በኩል ሬዲ ነኝ። ይምጣ እየጠበኩት ነው። በቃ
መርማሪ ጆጆ ያዘው እንዳመጣ እንዴ ቦስ በእጅ አስገብቻታለሁ። አንተ ጀለንጎ ጠርዝ ፊት ዛሬም አላማ አንስተ በተጠርጣሪው ፋንታ ባልደረባና ተመካለ። እኔ አላማ ምንድነው ታዲያ ቦስ? የሱ አላማ ምንድነው? በቃ ኤራ ነው የሚፈልገው። ተበታለች። በቃ ዋናው እሱ አላማውን አሳክቷል። ለማንኛውም ውድ ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ በአንዳንዶቹ እንደተማራችሁባቸው፣ በአንዳንዶቹ ደግሞ እንደተናደዳችሁባቸው ተስፋ አድርጋለሁ። እንግዲህ በቀጣይ ቪዲዮዎች እስከምንገናኝ ሰላም ትቆዩልኛላችሁ። እስከዛው ግን ላይክ እና ሰብስክራይብ እስካሁን ካላረጋችሁኝ አሁን ላስታውሳችሁ ላይክ እና ሰብስክራይብ አርጉኝ። እንግዲህ ሰላም ቆዩልኝ። በቀጣይ ቪዲዮ እንገናኛለን። ቻው፣ ወዳችኋለሁ።